ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? በዛሬው ቆይታችን ቡጭቅ ለፖሎ ቲሸርት እንዴት አድርገን እንደምንሰራ አብረን እናያለን። መጀመሪያ ማሽናችንን እናበራለን። ከዛ ልብሳችን እንደዚህ ነው። ፍሮንቱ ላይ ነው የምንሰራው። ስፔሻሊ ለጀማሪዎች እያንዳንዱን ስቴፕ ባይ ስቴፕ ተከትላችሁ ማየት ይጠበቅባችኋል። ማድረቂያ መጠቀም ይኖርብናል። ምክንያቱም እንደየጨርቃችን ታይፕ ማድረቂያችንም መጠቀም እንችላለን። ጨርቃችን ደግሞ ወፍራም ከሆነ ማድረቂያ ባንጠቀም ችግር የለውም። ማድረቂያ ማለት ይህ ቁልፍ ቦታ በሚሄድ ጊዜ ልብሱ እንዳይቀደድና ዳሜጅ እንዳይሆን የሚያግዘን ነው ማለት ነው። አለበለዚያ ቁልፍ ማሽን ጋር በሚሄድ ጊዜ ይህ ስስ ከሆነ ቁልፉም አይቀድልንም፣ ልብሱም ዳሜጅ ይሆንብናል። ያን ለመከላከል ማድረቂያ እንጠቀማለን። ሌላው ለውበቱም ቀጥ ብሎ እንዲታይ በጣም እንዲያምር ቴክስቸሩ እንዲያምር ይረዳናል ማለት ነው። ስለዚህ አብረን እንስራ። መጀመሪያችን እንደዚህ እናጥፋታለን። ካጠፍን በኋላ እዚች ጋር እንደምታዩት ቅንጭብ ምልክት አለች። ቅንጭብ ምልክቷን ተጠቅመን ከሷ ጀምሮ ወደ ታች ስትሬት አድርገን እንሰፋለን። ትንሽ ጠበብ እናደርጋታለን። ወደ ታች ይዘጋል። እንደዚች እናያይዛታለን። ችኛዋን እንደዚች ካያያዝን በኋላ ተመልሰን ደግሞ ችኛዋን እንደዚች ሁለተኛዋን አጥፈን ስፔሻሊ ለጀማሪዎች ነው ይሄ። እንደዚች አጥፈን ከጎኗ አጥፈን እንደዚህ ከጎኗ እንሰፋታለን ማለት ነው። ከዛ እናወጣትና ሁለቱንም እንደዚህ ከሰፋን በኋላ አውጥተን በዚህ በኩል እቺን እስከዚህ ድረስ እንቆርጣታለን ማለት ነው። እቺን በመቀስ እስከዚህ ድረስ እንደዚህ እያደረግን የውስጠኛው እንዳይቆርጥብን እየተጠነቀቅን እቺን እንደዚህ አድርገን እንቆርጣታለን። እዚች ጋር ግን ስንቆርጥ እቺን እንደዚች እንደ ቪ ሼፕ አድርገን እንቆርጣታለን። እዚች ጋር እቺንም እዚች ጋር እንደ ቪ ሼፕ አድርገን እንቆርጣታለን። ይሄው እንደዚች ቪ ሼፕ አድርገን እንቆርጣታለን። ከዛ በኋላ የሰራነውን ወደ ታች መመለስ ማለት ነው። ይሄው እንደዚች አድርገን እቺኛዋን እንዲቀልልን እዚች ጋችን ታክ እናደርጋታለን። እንዲመቸን ነው። እንዲመቸን ነው እቺን የምናደርጋት ከስር በረም እንዲሰራልን። ከዛች ያጠላለፍናትን ከዛችን በዚች በኩል እችን እንደዚች አድርገን
ሁለቱን ካጠላለፍን በኋላ ያው እንደዚህ ካጠላለፍን በኋላ እቺን መልሰን ምን እናረጋታለን? በስፌት ታክ እናረጋታለን ማለት ነው። ከዛ ያው የሚያምር ቡጭቅ ሰርተናል ማለት ነው። ያው በጣም የምታምር ቡጭቅ ሰርተናል ማለት ነው። የምታምር ቡጭቅ ሰርተናል። ከዛ ዙሪያዋን እንደርዛታለን ማለት ነው። እዚች ጋር ደርዝ እናደርጋለን። እዚች ጋር መሀሏ ላይ መሀሏን እንደዚች እንሰፋታለን። ከዛ ዙሪያዋን እንደርዛታለን። መደረዝም አለመደረዝም እንችላለን። ለውበቱ ግን ሞር ብንደርዝ አሪፍ ይሆናል ማለት ነው። ዙሪያ እንደዚህ አድርገን እንደርዛታለን። እዛ የምታምር ቡጭቅ ሰራን ማለት ነው። በጣም የምታምር ቡጭቅ ሰርተናል ማለት ነው። ስፔሻሊ ለፖሎ ቲሸርቶች ቁልፍ አሬንጅ የምናደርግበት ነው ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሰራላችሁ የምትፈልጉትን ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።